ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድን መረጃዎች የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። በዛሬው ቆይታችን በርካታ የዝውውር መረጃዎችን ይዘን በሰዓታችን ተገኝተናል። ከማንቸስተር ዩናይትድ ጋር በተያያዘ በተለይ በግራ መስመር ተከላካይ፣ የማል ተከላካይ፣ ሌሎችም ስፍራዎች ላይ የሚነሱ ተጫዋቾች አሉ በዛሬ በወጡ የዝውውር መረጃዎችና እነዚህን ጉዳዮች ትሰማላችሁ። ከዛ በተጨማሪ ያው የዝውውር መስኮቱ ሊጠናቀቅ ከጫፍ ደርሷል ወይንም ጥቂት ጊዜያት ብቻ ይቀሩታልና ያንን ተከትሎ ማንቸስተር ዩናይትድ አፋጣኝ የሚባሉ ዝውውሮችን ለመፈጸም እየሰራ ነው የሚገኘው። ከክለቡም የሚለቁ ተጫዋቾች አሉ። እነዚህን በመረጃ ሰዓታችን ትሰማላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት ነው የምንጠይቀው። በየዕለቱ እንደዚህ አይነት የዩናይትድን መረጃ በዚህ ቻናል ታገኛላችሁ። ቪዲዮ ለበርካቶች እንዲዳረስ ደግሞ ቤተሰቦቻችን ቪዲዮውን ላይክ እና ሼር በማድረግ እንድታግዙን እንጠይቃለን። በቀጥታ ወደ መረጆቻችን ነው የምናልፈው። የመጀመሪያ የምናስቀድመው ጉዳይ ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከርና የቡድኑን ስብጥር መልሶ ግንባታውን ለማጠናቀቅ በዝውውር መስኮቱ የመጨረሻ ቀናት በርካታ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ማይክል ካሪክ የአማካይ ክፍሉን በይበልጥ ለማጠናከር የብራይተን ካሜሮናዊ አማካይ ካርሎስ ባሌባን ለማስፈረም እስከ 65 ሚሊዮን ፓውንድ የሚደርስ ጥያቄ አቅርበው ለማጠናቀቅ ተቃርበዋል። ቀደም ሲል በዚህ ዝውውር መስኮት አንድሬ ሳንቶስና ዩሪ ቲሊማንስ በጋራ 85 ሚሊዮን ፓውንድ ወጪ ተደርጎባቸው ወደ ዩናይትድ የመጡ ሲሆን በቀጣይ ደግሞ ሌሎች ዝውውሮች ይጠበቃሉ። ያው የዳርሎም ዝውውር ሳይረሳ ማለት ነው። ባሌባን ታዲያ የመጨረሻ በማድረግ በአማካይ ክፍሉ ላይ ማለት ነው የአማካይ ክፍሉን ሙሉ በሙሉ እንደገና ለማዋቀር አቅደዋል። ጥያቄው ተቀባይነት ካገኘ ባሌባ የክረምቱ ውድ የዩናይትድ ዝውውር ይሆናል። በሌላ በኩል ዩናይትድ በወጣት አካዳሚ ተጫዋቾች ላይም የለቀቃቸው ነው የሚገኘውና በዚህ በኩል እንደዚሁ ደጋፊዎች ቅሬታ እያቀረቡ ነው የሚገኙት። ሁለት የዩናይትድ አካዳሚ ፍሬዎች ወደ አርሰናል ለመቀላቀል ተቃርበዋል። የ19 ዓመቱ የክንፍ ተጫዋች ስካንሎን ወደ መድፈኞቹ ለመዘወር ውይይት እየተደረገበት ሲሆን የ20 ዓመቱ ተከላካይ ኡጉኔ ደግሞ በነጻ ዝውውር አርሰናልን ለመቀላቀል የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ዩናይትድ በኡጉኔ የወደፊት ሽያጭ ላይ የ40 በመቶ ድርሻ እንዲኖረውም እንደዚሁ ከአርሰናል ጋር ተስማምተዋል ተብሏል። የቀድሞ የዩናይትድ ተከላካይ ዊሊ ካምቧላ ከቪያሪያል ለቆ ወደ ጣሊያኑ ኮሞ ወይንም ስፔኑ ኦሳሱና ለማቅናት በመቃረቡ ዩናይትድ ቀደም ሲል ባስቀመጠው የሽያጭ ድርሻ ውል ምክንያት ገንዘብ ያገኛል ተብሏል። ከዚህ ተጫዋች ጉዳይ ያው ተጫዋቹ ሲሸጥ ገንዘብ ለማግኘት እድል ያገኛልና ድርሻ በማካተቱ ማለት ነው። ያልተጠበቀ ጉርሻ ወይንም ክፍያ ማንቸስተር ዩናይትድ ከዚህ ዝውውር ሊያገኝ ነው ተብሏል። ግን ታዳጊዎቹን ለአርሰናል በመልቀቁ ምክንያት የተወሰኑ ደጋፊዎች ቅሬታ እያቀረቡ ይገኛሉ። ሌላኛው ጉዳይ ማንቸስተር ዩናይትድ በዝውውር መስኮቱ የአርቢ ላይፕዚጉን የግራ መስመር ተከላካይ ዳቪድ ራውምን የማስፈረም እድል እንዳለው እየተዘገበ ነው የሚገኘው። እንደ ጊቭሚ ስፖርት ዘጋቢው ቤን ጃኮብስ መረጃ ከሆነ ዩናይትዶች በዚህ ዝውውር መስኮት አዲስ የግራ መስመር ተከላካይ ማስፈረምን ዋና ግብ አድርገው እየተንቀሳቀሱ ነው የሚገኙት። ቀደም ሲል ፋብሪዚዮ ሮማኖ ዩናይትድ የብራይተኑን አማካይ ካርሎስ ባሌባን ዝውውር ካጠናቀቀ በኋላ ቀጣይ ትኩረቱ የግራ መስመር ተከላካይ ማስፈረም ይሆናል በሚል መረጃ አውጥቶ ነበርና በአሁኑ ወቅት ሉክሾ የቡድኑ ዋና የግራ ተከላካይ እንደሆነ ይታወቃል። ፓትሪክ ዶርጉ ደግሞ ለማይክል ካሪክ ሁለተኛ አማራጭ በመሆንም ያገለግላል። ዩናይትድ ከዚህ ቀደም የሊውሳልን ለማስፈረም እቅድ እንደነበረው ይታወቃል። እኛም በተደጋጋሚ የዘገብነው ጉዳይ ነው። ኒውካስል ተጫዋቹን ማጣት ባለመፈለጉና ዋጋውን ከ75 ሚሊዮን ፓውንድ በላይ ስለሰቀለው ድርድሩ በጣም ፈታኝ በመሆኑ ምክንያት ነው የተወው። በዚህ ምክንያት ዩናይትድ ወደ ሌሎች አማራጮች ለመዞር ተገዷል። ከቀረቡላቸው አማራጮች መካከል ዩናይትዶች 28 ዓመቱ የላይፕዚግ ተከላካይ ዴቪድ ራውም አንዱ ሲሆን በተጨማሪም ትላንትናም ከትላንት በስቲያም ያነሳ ነው የሬሲንግ ሳንታንዴሩ ጆርጅ ሳሊናስ ለዩናይትድ የቀረበ ሌላ ተጫዋች ነው። ራውም ከላይፕዚግ ጋር ያለው ኮንትራት ወደ መጨረሻ ዓመት በመግባቱ ክለቡ በነፃ ከማጣት ይልቅ በሽያጭ ገንዘብ ለማግኘት ሊያስብ ይችላል። ዴቪድ ራውም በማንቸስተር ዩናይትድ የቅጥር ዳይሬክተር ክሪስቶፈር ቪቨል በደንብ የሚታወቅ ተጫዋች ነው። ቀደም ሲል በአርቢ ላይፕዚግ ይሰሩ የነበሩት ቪቨል ስለ ራውም ብቃት ሲናገሩ ዳቪድ ባለፉት 2 ዓመታት ውስጥ ድንቅ እድገት አሳይቷል። በፍጥነት በጠንካራ እንቅስቃሴው ኳስ በመምታት እንዲሁም ከቅጣት ምቶችና ከማዘን በሚያሻማቸው አደገኛ ፓሶች ይታወቃል ሲል አሞካሽቶታል። በግራ መስመር አማካኝነትን መጫወት የሚችለው ይህ ፍጥነት ያለውና ፈጣሪ የሚባለው ተጫዋች ለዩናይትድ ትልቅ ልምድና ፈጠራ ሊጨምር እንደሚችል ይታመናል። ሆኖም ዩናይትድ የሉክሾውን እድሜ ግምት ውስጥ በማስገባት ወደ ወጣት አማራጭ ሊያደላ እንደሚችልም ይገመታል። ዩናይትድ ከባሌባ ዝውውር በኋላ የትኛውን መንገድ እንደሚመርጥ በቅርብ ቀናት እንግዲህ ይፋ ይደረጋል። ግን ይሄም ተጫዋች ከማንቸስተር ዩናይትድ ዝውውር ጋር በተያያዘ ዛሬ በተለያዩ መገናኛ ብዙሃን ስሙ እየተነሳ
ያለ ተጫዋች ሆኗል። ከተከላካይ ጋር በተያዘ ግን በርካታ ዝውውሮች ነው ቅድም እንዳነሳሁት ያሉትና ከነዚህ መካከል ዩናይትድ የሊቨርኩሰኑን ተከላካይ ኤድመንድ ታፕሶባን ለማስፈረም በሚደረገው ፍክክር ቶተንሃምና ኒውካስልን ተቀላቅሏል። የጀርመኑ ፉትባል ዳተን እንደዘገበው ከሆነ ማንቸስተር ዩናይትድ ቶተንሃምና ኒውካስል የ27 ዓመቱን የመሃል ተከላካይ ለማስፈረም ከተጫዋቹ ወኪሎች ጋር ንግግር አድርጓል። በቡንደስሊጋው ድንቅ ብቃቱን ያሳየው ታፕሶባ በቅርቡ ወደ እንግሊዝ ፕሪሚየር ሊግ የሚያደርገውን ትልቅ ዝውውር ለማሳካት እየተጠባበቀ ይገኛል ይላል ዘገባው። ቲምቶክ በበኩሉ ባወጣው የቅርብ ጊዜ መረጃ ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር የሚያደርገው ንግግር ከሌሎች ክለቦች በበለጠ የራቀ በመሆኑ እንደዚሁም ፉክክሩንም በበላይነት እየመራ እንደሚገኝ አረጋግጧል። ሊቨርኩሰን ምንም እንኳን ኮንትራቱን እስከ 2031 ያራዘመውን ተከላካዩን ማቆየት ቢፈልግም ተመጣጣኝ የገንዘብ ጥያቄ ከቀረበ ግን በሩን ክፍት ሊያደርግ እንደሚችል ተጠቅሷል። ክለቡ ለተጫዋቹ 50 ሚሊዮን ዩሮ ወይንም 42 ሚሊዮን ፓውንድ አካባቢ የዝውውር ዋጋ ተመን አስቀምጦበታል። በአሁኑ ሰዓት የካርሎስ ባሊባን ለማስፈረምና አዲስ የግራ መስመር ተከላካይ ለማስፈረም እየሰሩ የሚገኙት ዩናይትዶች በማቲያስ ዴሊት ተደጋጋሚ ጉዳት እንዲሁም በ33 ዓመቱ ሃሪ ማጌር የእድሜ መክፋት ምክንያት ለአሰልጣኝ ማይክል ካሪክ አዲስ የመሃል ተከላካይ ማምጣት ግድ ይላቸዋል። ይህ በዲፌንስ ክፍሉ በኩል ሲሰነዘረበት የነበረውን ትችት በዩናይትድ በኩል ሊያቃልል የሚችል ዝውውር እንደሆነ እንደዚሁ እየተሰማ ነው የሚገኘው። ምናልባት ከተሳካ የቀድሞ የእንግሊዝ ተጫዋች ጄሚ ኦሃራ በስካይ ስፖርት በሰጠው አስተያየት የዩናይትድ አስተዳደር ካሪክን በበቂ ሁኔታ አላጠናከረም ሲል ወቀሳውን አቅርቧል። ማንቸስተር ዩናይትዶች ካሪክን አምጥተው እንደሚያግዙት ቃል ገብተውለት ነበር። እሱ ባለፈው የውድድር ዓመት ቡድኑን ወደ ቻምፒየንስ ሊግ በመመለስ ድንቅ ስራ ሰርቷል። እነሱ ግን የሰጡት 2 ተጫዋቾችን ብቻ ነው። ዩሪ ቲሌማንስ ጥሩ ዝውውር ነው፣ አንድሬ ሳንቶስ ግን ገና ብቃቱ ያልተረጋገጠ ተጫዋች ነው ብሏል። ክሎም ኦሃራ ክሎም ዩናይትድ አሁንም ከከፍተኛው የውድድር ደረጃ በጣም የራቀ ነው። ከ3 ወይንም ከ4 ዓመት በፊት የነበራቸውን የተከላካይ ክፍል ይዘው ነው የሚጫወቱት። ሉክሾና ሃሪ ማጌር ላይ መደገፋቸውን ወይንም እነሱ ላይ ጥገኛ መሆናቸውን ቀጥለዋል። ማንቸስተር ዩናይትድን የሚያህል ክለብ እንደገና ወደ ድል ለመመለስ ከዚህ የተሻለ ስራ መስራት ነበረበት ሲል አስተያየቱን ሰጥቷል። ከዚህ ከተከላካይ ስፍራ ተጫዋች ጋር በተያዘ በእርግጥ ያው የዴሊት ጉዳት፣ የሃሪ ማጌር የእድሜ መክፋት እንደዚሁም ደግሞ የሊዛንድሮ ማርቲኔዝም ጉዳቶች ተደማምረው የዩናይትድ የተከላካይ ክፍል እንዲሳሳ አድርገውታል እና አሁን ወደ ዋንጫ ፍክክሩ መመለስ ከፈለገ በነ ጋብሪኤል ማጋሌሽ ደረጃ ያለው ጥራት ያለ ተከላካይ በነ ዊሊያም ሳሊባ ደረጃ በጥራት ያለው ተጫዋች ወደ ማንቸስተር ዩናይትድ መምጣት አለበት በሚል እየተነሳ ነው የሚገኘው። ይሄም የታፕሶባም ዝውውር በእርግጥ በዚህ ደረጃ ነው ወይ የሚለው ጥያቄ ምልክት ውስጥ ቢገባም ግን በቡንደስሊጋው ጥሩ የውድድር ዓመት ወይንም ሲዝን ስላሳለፈ ተጫዋቹ ከማንቸስተር ዩናይትድ ጋር ስሙ እየተነሳ ነው የሚገኘው። 42 ሚሊዮን ፓውንድ ግን ውድ ዝውውር ይመስላል። ማንቸስተር ዩናይትድ ያን ያህል ዝውውር ለመሃል ተከላካይ ከፍሎ ያመጣዋል ወይ የሚለው የሚጠበቅ ቢሆንም ግን ይሄ ተጫዋች ስሙ ባለፉት ቀናት ከማንቸስተር ዩናይትድ ጋር የሚነሳ ተጫዋች ሆኗል። ሌላኛው ጉዳይ ማንቸስተር ዩናይትድ የፓሪስ ጀርመንን የዝውውር ስትራቴጂ ኮርጆ እየተከተለ ነው የሚል መረጃ ወጥቷል። ዩናይትድ በዝውውር ገበያው ላይ ለረጅም ዓመታት ሲከተል የነበረውን ይሄ ያልተጠና ወጪ የማውጣት አካሄድ በመተው የፈረንሳይን ክለብ ፔዥን የዝውውር ስትራቴጂ መከተል መጀመሩ ተገልጿል ይላል አንድ ዘገባ። ይህ አዲሱ አካሄድ ታዲያ ክለቡ ላለፉት 10 ዓመታት ያጋጠመውን የወረደ አፈጻጸም በመቀየር በፕሪሚየር ሊጉ የዋንጫ ተፎካካሪነቱን እንደገና እንዲመልስ ይረዳዋል ተብሎ ይታመናል። ቀደም ሲል ሁለቱም ክለቦች ከተጫዋቾች የሜዳ ላይ ብቃት ይልቅ ለታዋቂነታቸው ወይንም ለዝናቸው ቅድሚያ በመስጠት ከፍተኛ ገንዘብ በማባከን ይታወቁ የነበሩ ክለቦች ናቸው። ነገር ግን የሁለት ጊዜ ቻምፒየንስ ሊግ አሸናፊ ፓሪስ ጀርመን ይህንን የብሊንግ ብሊንግ የሚሉትን ይሄ ታዋቂ ወይንም ዝነኛ ተጫዋቾች ስብስብ ወደ ክለቡ የማምጣት ስትራቴጂን በማብቃት የተረጋጋና የታሰበበት ዝውውር መከተል ጀምሯል። ፒኤስጂ እጅግ ውድ ተጫዋቾችን ከመግዛት ይልቅ ከ40 እስከ 80 ሚሊዮን ዩሮ በሚደርስ የዋጋ ክልል ውስጥ ያሉ ብቁ ተጫዋቾችን ትኩረት በማድረግ ስኬታማ መሆን ችሏል። በአሁኑ ሰዓት በማንቸስተር ዩናይትድ በኩል የስፖርት ዳይሬክተሩ ጄሰን ዊልኮክስ እና የዝውውር ዳይሬክተሩ ክሪስቶፈር ቪቨል ተመሳሳይ አካሄድ እየተከተሉ ይገኛሉ። ምንም እንኳን ክለቡ ኤሊዮት አንደርሰንን የመሰለ ውድ ተጫዋችን ለተፎካካሪው ማንቸስተር ሲቲ አሳልፎ በመስጠቱ የቁጠባ ፖሊሲ ይከተላል ተብሎ ቢወቀስም ክለቡ ግን የገንዘብና የተጫዋች ጥራትን ያጣጣሙ ዝውውሮችን በመፈጸም ላይ ያተኮረ ስትራቴጂ ነድፏል እየተባለለት ነው የሚገኘው። በቅርብ ጊዜያት በ75 ሚሊዮን ዩሮ አካባቢ ወደ ኦልድ ትራፎርድ የመጣው ቤንጃሚን ሼሽኮ፣ ብራያም ቤሞ፣ ማቲያስ ኩኛ ጥሩ ተጽዕኖ ማሳየት የቻሉ ሲሆን
በ21 ሚሊዮን ዩሮ የተጠናቀቀው የሴላምን ዝውውርም የውድድር ዘመኑ ምርጥ ዝውውር መባሉ ይታወቃል። በተጨማሪም ዩሪ ቲሌማንስና አንድሬ ሳንቶስ በድምሩ በ97 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ መፈረማቸው ክለቡ ከተፎካካሪዎች የፕሪሚየር ሊግ ክለቦች የተሻለ ብልህ የዝውውር ፖሊሲ እየተከተለ መሆኑን ያሳያል እየተባለ ነው የሚገኘው። ዩናይትድ እንደ ቀደመው ጊዜ ስም ያላቸውን ተጫዋቾች በከፍተኛ ዋጋ የመግዛት ልምዱን በመተውም ለቡድኑ በትክክል የሚያስፈልጉትን ተጫዋቾች በተመጣጣኝ ዋጋ ይሄ የሚያስፈርምበት ስትራቴጂ ከተሳካ እንደ ፔዤ ሁሉ በቅርብ ጊዜያት ወደ ስኬት ጎዳና በመመለስ በፕሪሚየር ሊጉ የላይኛው አናት ላይ የማንቸስተር ዩናይትድን የበላይነት እንደሚያረጋግጥ ይጠበቃል በሚል ሰፊ ዘገባ ወጥቷልና ይሄን ስትራቴጂ እንዴት ተከታተላችሁት? በተለይ የፔዤ በአጭር ጊዜ ነው ውጤታማ የሆነው። 2 ቻምፒየንስ ሊግ አንስተዋል በሉዊስ ኤንሪኬ ስር እና ዩናይትድ አሁን እየተከተለ ያለው የዝውውር ፖሊሲ ወደዛ ያስጉዟል ወይንም እንዲመራ ያደርጓል ብላችሁ ታስባላችሁ? ይህንን ዘገባስ እንዴት አያችሁት? ሀሳብ አስተያየቶቻችሁን በኮሜንት እንድታደርሱን እንጠይቃለን ውድ ቤተሰቦቻችን። ከዛ ውጭ ሌላኛው ጉዳይ ማንቸስተር ዩናይትድ የክረምቱ የዝውውር መስኮት ከመዘጋቱ በፊት የተከላካይ ክፍሉን ለማጠናከር የባርሴሎናውን የግራ መስመር ተከላካይ አሌሃንድሮ ባልዴን ኢላማ አድርጎ መያዙ እየተነገረ ነው የሚገኘው። ዩናይትድ አማካይ ክፍሉን በሁለት አዳዲስ ፈራሚዎች ካጠናከረ ሶስተኛውን ተጫዋች ለማስፈረም አሁን ላይ ከጫፍ እንደደረሰም ቅድም ሳነሳ ነበረ። አሁን ደግሞ ትኩረታቸውን ወደ ግራ ተከላካይ ስፍራ አድርጓል። እንደ ስታንዳርድ ስፖርት ዘገባ ከሆነ ዩናይትድ የብራይተኑን አማካይ ቅድም በተደጋጋሚ ያነሳሁት የባሌማን ዝውውር በ65 ሚሊዮን ፓውንድ ለመጨረስ ተቃርቧል። ያው ተጫዋቹ ቀደም ብሎ ከዩናይትድ ጋር በግል ጥቅም ዙሪያ ከስምምነት ደርሷል እና ካሪክ ከሃል ሲቲ ጋር ከሚያደርጉት የፕሪሚየር ሊግ የመክፈቻ ጨዋታ አስቀድሞ በሰጡት አስተያየት ስኳዳቸውን የበለጠ ለማጠናከር እንደሚፈልጉ ግልጽ አድርጓል። ስኳዳችንን ማጠናከር እንደምንፈልግ አስባለሁ። ባለን ሁኔታ ተቀምጠን ቡድኑን ለማሻሻል እና ወደፊት ለመራመድ ጠንክረን እየሰራን እንገኛለን። የዝውውር መስኮቱ ከመዘጋቱ በፊት ቡድናችንን በተሻለ ሁኔታ ለማጠናከር የሚፈጠሩ ድሎችን ለመጠቀም እየሞከርን ነው ብሏል። ቀደም ሲል የኒውካስሉ ሊውሳል በዩናይትድ የዝውውር እቅድ ውስጥ በግንባር ቀደምትነት ተጠቅሶ የነበረ ቢሆንም ፋብሪዚዮ ሮማኖ እንደዘገበው ከሆነ ግን ዩናይትድ አሁን ላይ የባርሴሎናውን ተከላካይ ባልዴን ለማስፈረም ጥያቄ አቅርቧል። እንደዚሁ ዩናይትድ ከተጫዋቹ ወኪሎች ጋርም በመነጋገር ተጫዋቹ ከካምፕኑ ለመልቀቅ ፍላጎት እንዳለውና እንደሌለው ለመረዳትም ጥረት ማድረጋቸውን ጭምር ፋብሪዚዮ በመረጃው አንስቷል። ባልዴ በአሰልጣኝ ሃንስ ፍሊክ ስር በጉዳት ምክንያት ቋሚ የመሰለፍ ቦታ ለማግኘት ሲታገል ቆይቷል። ዩናይትድ እስካሁን ለአማካይ ክፍሉ ዩሪ ቲሌማንስና አንድሬ ሳንቶስ ከፍተኛ ገንዘብ እንዳወጣ ይታወቃል። ማለትም ለሁለቱም በአጠቃላይ 85 ሚሊዮን ፓውንድ ያወጣበት ማለት ነው። ከዛ በኋላ ይሄ አሁን ከባሌባ በኋላ ከተቃረቡ ዝውውሮች መካከል አንደኛው የባልዴ እንደሆነ እየተነገረ ነው የሚገኘው። በተጫዋቹ በኩል በዛው በካምፕኑ ለመቆየት ነው ፍላጎቱ በሚል እንደዚሁ መረጃ ወጥቷል። በዩናይትድ በኩል ግን አሌሃንድሮ ባልዴን ከባርሴሎና ለመውሰድ ፍላጎቶች አሉ። በቀጣይ የባርሴሎና ተጫዋቹን የሚለቀው ከሆነና ጫናና ግፊት ካደረገበት ተጫዋቹ ወደ ማንቸስተር ዩናይትድ ሊመጣ እንደሚችል እንደዚሁ መረጃዎች እየወጡ ይገኛሉ። ከአሌሃንድሮ ባልዴ ጋር ተያይዞ ትናንትና በጣም በርካታ መገናኛ ብዙሃን እየዘገቡት ያለ መረጃ ስለሆነ ለማንሳት ያህል ነው። ከዛ በተጨማሪ የአጥቂ ስፍራ ተጫዋችን በነገራችን ላይ በማንቸስተር አሁንም እቅድ ውስጥ ያለ ቦታ ነው። ያው የቤንጃሚን ሼሽኮ አጋዥ የግድ ወደ ክለቡ እንዲመጣ ይጠበቃል። ከጉዳት ጋር በተያያዘ ግን የቤንጃሚን ሼሽኮን መረጃ ላንሳ። ቤንጃሚን ሼሽኮ ከሃል ሲቲ ጋር በሚደረገው ጨዋታ ሊመለስ እንደሚችል ሲነገር ቆይቷልና ምናልባት እንደ ታማኝ የሚባሉ መገናኛ ብዙሃን እንደዘገባቸው ከሆነ ቤንጃሚን ሼሽኮ ልምምድ ጀምሯል እና በመክፈቻው የሃል ሲቲ ጨዋታ ላይ ሊሰለፍ እንደሚችል ማረጋገጫ ተሰጥቷል በሚል እየተነሳ ነው የሚገኘው። ግን ሌሎች ተጫዋቾችን በተመለከተ ያው ማቲያስ ዴሊት ጉዳት ላይ ነው። ከዛ በተጨማሪ የሜሰን ማውንትን በዚህኛው ጨዋታ አይደርስም። በቀጣይ ጨዋታ ግን ከሃል ሲቲ በኋላ ላለው ጨዋታ ግን ሜሰን ማውንት ሊደርስ እንደሚችል እንደዚሁ እየተነሳ ነው የሚገኘው። ግን ቤንጃሚን ሼሽኮ ይመለሳል ተብሏል። ፖል ስኮልስ ስለ ማቲያስ ዴሊት አንድ አስተያየት ሰጥቶ ነበርና ዴሊት ጥሩ ብቃት ያለውና አዘውትሮ ያለ ጉዳት የሚጫወት ከሆነ በማንቸስተር ዩናይትድ ምርጡ የማል ተከላካይ ሊሆን ይችላል፣ ነገር ግን ጉዳት የሚፈትነው ተጫዋች ነው በሚል ተጫዋቹ ከጉዳት ነፃ ከሆነ ግን በጣም ጥሩ ተጫዋች እንደሆነ ያነሳበትን አስተያየት ሰጥቷል ፖል ስኮልስ። ያው ስኮልስ በክረምት የዝውውር መስኮት ወደ ዩናይትድ መምጣት አለባቸው ብሎ በጣም ጫና ያደረገባቸው ካሉ ዝውውሮች መካከል
አዳም ዋርተን ዝውውር ይጠቀሳልና አዳም ዋርተንን በጣም ወይንም በግዴታ ማምጣት አለባቸው። በጣም ጥሩ ተጫዋች ነው። ከዚህ ቀደም ቶናሊ ይምጣ ስል ነበር፣ እሱን ተነጥቀናል። አሁን ግን ይህንን ተጫዋች ማጣት የለብንም በሚል ከሁለት ቀናት በፊት ፖል ስኮልስ አስተያየት መስጠቱ ይታወቃል። የፈረንጆቹ 2026 ከገባ በኋላ ከማንቸስተር ዩናይትድ የበለጠ የፕሪሚየር ሊግ ጎሎችን ያስቆጠረ ቡድን የለም። በነገራችን ላይ 2026 ከገባ በኋላ ከአጥቂ ጋር በተያዘ ለማንሳት ያህል ነውና ዩናይትድ በአጠቃላይ 2026 ከገባ በኋላ 36 ግቦችን በማስቆጠር ቀዳሚው ክለብ ነው። አርሰናል 34 ግብ በማስቆጠር ሁለተኛ ነው። ማንቸስተር ሲቲ 34 በማስቆጠር እንዲሁ ሶስተኛ ነው። ሊቨርፑል 33 አስቆጥሮ አራተኛ ነው። ኖቲንጋም ፎረስት አምስተኛ ነውና በ2026 አጠቃላይ ስትመለከቱት ብዙ ጎሎችን ያስቆጠረው የፕሪሚየር ሊጉ ክለብ ማንቸስተር ዩናይትድ ነው 36 ግቦችን በማስቆጠር። ያው ለዚህ ደግሞ ብሪያም ቤሞ፣ ማቲያስ ኩኛና የቤንጃሚን ሼሽኮ ጥምረት ምን ያህል አስተዋጽኦ እንደነበረው ታዝበናል። ጥሩ ከነበሩ ዝውውሮች መካከልም የብሪያም ቤሞና የቤንጃሚን ሼሽኮ እንደዚህም ደግሞ የማቲያስ ኩኛ ዝውውሮች ይጠቀሳሉና ግን እንደ አጠቃላይ በጣም በርካታ ግቦችን አስቆጥሯልና አጥቂ ክፍሉ ላይ አሁን ተጨማሪ ግብአት ራሽፎርድ መጥቷል። ከዛ በተጨማሪ የሼሽኮ አጋዥ ሌላ ተጫዋችም ይመጣል ተብሎ እየተነገረ ነው የሚገኘው። አጥቂ ክፍሉ ላይ አንድ ተጫዋች በተለይ ጥራት ያለው ተጫዋች ከተጨመረ ያን ያህል የሚያሰጋ ነገር የለም። የአማካይ ክፍልና የተከላካይ ስፍራ ላይ ነው። በተለይ ባሌባ ዝውውር ከተጠናቀቀ ደግሞ የግራ መስመርና የማል ተከላካይ ወደ ማንቸስተር ዩናይትድ ቢመጣ በጣም ስኬታማ ዝውውር ሊሆን ይችላል በሚል የተገለጸ ነው ያለው። አሁን ባለው ሁኔታ ግን እነዚህ ዝውውሮች እየተነሱ ነው የሚገኙት። ከማንቸስተር ዩናይትድ ጋር በተያዘ አንድ አጋዥ ተጫዋች ሊመጣ እንደሚችል ተነስቷል። አጠቃላይ ግን ማይክል ካሪክ ከዚህ ከሃል ሲቲ ጨዋታ አስቀድሞ ምን አነሳ የሚለውን ጉዳይ ስናነሳ የሃል ሲቲ ጨዋታ በጣም ከባድ ነው ብሏል አሰልጣኝ ማይክል ካሪክ። የውድድር ዓመቱን ለመጀመሪያ ጊዜ ለመጫወት ጓጉቻለሁ ሲል በመጀመር ያለፈው ዓመት ውጤት በራስ መተማመን እንደጨመረላቸው ገልጿል። ካሪክ አዲስ ዓመት እንደሆነም እናውቃለን፣ ዝግጁ ነን ብሏል። ትልቅ ነገር የማሳካት አቅም አለን፣ ፕሪሚየር ሊጉን ማሸነፍ አንችልም ልል አልችልም ሲል ገልጿል። ስለ ሃል ሲቲ ጨዋታ ያነሳው ካሪክ ሰዎች እንደሚሉት በፍጹም ቀላል ጨዋታ አይደለም። የሃል ሲቲ ጨዋታ አዲስ ያደገ ቡድንን በሜዳው መቅጠም በጣም አስቸጋሪ ነው። ካለኝ ልምድ አንጻር ቅዳሜ ምን እንደሚጠብቀን እረዳለሁ ሲል ካሪክ እንደዚሁ ጨዋታው ቀላል እንደማይሆን ነገር ግን ለማሸነፍ ወደ ሜዳ እንደሚገቡ አንስቷል። ማርከስ ራሽፎርድን በተመለከተ ራሽፎርድ በጥሩ ቆመና ላይ ነው፣ ለጨዋታ ዝግጁ ነው በሚል እንደዚሁ አሰልጣኝ ማይክል ካሪክ አስተያየት ሰጥቷል። አጠቃላይ ግን ከዚህ ከሃል ሲቲው ጨዋታ አስቀድሞ በአሰልጣኝ ማይክል ካሪክ የተነሱ ጉዳዮች እነዚህ ናቸው። ከዝውውር መስኮቱ ጋር በተያዘ እንግዲህ ቅድም ያነሷቸውን ጨምሮ አዳዲስ የዝውውር መረጃዎችን በቀጣይ ቀናት እንሰማለን ብለን ተስፋ እናደርጋለን። ከማንቸስተር ዩናይትድ የዝውውር መረጃዎች ጋር በተያዘ በመጨረሻም በትናንትናው ፕሮግራማችን በርካታ ቤተሰቦች ሀሳብ አስተያየቶቻችሁን ሰጥታችሁናል፣ እጅግ እናመሰግናለን። የተወሰናችሁትን ግን ላንሳ። ይነበብ የዘውትር ተከታታያችን ከአዲስ አበባ አሁን የተጠቀሱት ተጫዋቾች ክለባችንን ከተቀላቀሉ ከሞላ ጎደል ጥሩ ዝውውር ነው ላለው አንድ ልምድ ያለው የማል ተከላካይ ቢጨምሩበትም አሪፍ የክረምቱን ዝውውር መስኮት አሳልፈናል ብዬ አስባለሁ። በተረፈ ጥሩ ነው የሚል አስተያየት ሰጥተውናል። እጅግ አድርገን ነው የምናመሰግነው ለዘውትር ተሳትፎ። ሌላኛው ኢፊው የተባለ ቤተሰባችን ለሰጠን አስተያየት እናመሰግናለን። ዩናይትድ የአርሰናል 55 በመቶ ነው፣ ገና ብዙ ይቀረዋል ለዋንጫ ለመፎካከር ገና የሌፍት ባክ እና የ9 ቁጥር ተጫዋች እንደዚሁ ደግሞ የማል ተከላካይ ሴንተር ባክ ያስፈልጋል የሚል አስተያየት ስፖርት ኤአይ የሚል ቤተሰብ ሰጥቶናል። ነጋሽ ሰለሞን ለሰጠን አስተያየት እናመሰግናለን። ኪዱ የበለጠውን ተፎካካሪ ለመሆን ከቪላ ዋትኪንስ እና ሃል እንደዚሁ ቢመጡልን የበለጠ ፉል ወይንም የተሟላ ስኳድ ይሆናል ብዬ አስባለሁ በሚል አስተያየቱን የሰጠ ቤተሰባችን ነው። ሁላችሁም ለተሳትፏችሁ እጅግ አድርገን እናመሰግናለን። ዛሬም ባነሳናቸው መረጃዎቻችን ላይ ሀሳብ አስተያየቶች ካሏችሁ በኮሜንት አድርሱን። በእንደዚህ መልኩ ነገ በሚኖረው ፕሮግራማችን የምናቀርብ ይሆናል። እንደዚሁ ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ይህንን ቻናል ሰብስክራይብ ብታደርጉ በየዕለቱ እንደዚህ ያሉ የማንቸስተር ዩናይትድን መረጃዎች ትሰማላችሁ። አጠቃላይ ስለ ፕሮግራማችን በተመለከተም አስተያየቶቻችሁን እንድታነሱ እንደዚሁ እንጠይቃለን። አብራችሁ ስለነበራችሁ ግን ሁላችሁም ዩናይትዳውያን ቤተሰቦቻችን እጅግ አድርገን ነው የምናመሰግነው። ለተሳትፏችሁም እጅግ እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ ይሁንላችሁ።